ሰላም ጤና ይስጥልን። የተወደዳችሁ የኢትዮ ጥበብ ሚዲያ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ከኢትዮ ጥበብ ሚዲያ የዕለቱን መረጃ እናደርሳችኋለን። አብራችሁን ቆዩ። በመካከለኛው ምስራቅ በተፈጠረው ጦርነት በ12 ቀን ውስጥ አሜሪካ 16.5 ቢሊዮን ዶላር ወጪ አድርጋለች። 15000 የኢራን ኢላማዎች በእስራኤልና አሜሪካ ትብብር ተመተዋል። ኢራን 1481 ኢላማዎች መታለች። 1444 ኢራናውያን ሞተዋል። 826 ሊባናውያን ሞተዋል። አሜሪካ በታሪኳ የገነባቻቸው 2 ትልልቅ የጦር መርከቦች ከስራ ውጭ ሆነዋል። 13 የአሜሪካና 2 የእስራኤል ወታደሮች መሞታቸውን ሀገራቱ አምነዋል። 12 እስራኤላውያን ሲቪሎች ሲሞቱ 2000 ያክል ቆስለዋል። 25 የኢራን ሆስፒታሎች ወድመዋል። 9 ሙሉ በሙሉ ከአገልግሎት ውጭ ሆኑ። ነዳጅ ከጦርነቱ በፊት በበርሜል 70 ሳንቲም የነበረ ሲሆን ዛሬ $104 ደርሷል። ሆርሙዝ ሙሉ በሙሉ ተዘግቷል። ትራምፕ ጦርነቱ ዓላማውን አሳክቷል በሚል መጨረስ ይፈልጋል። የመካከለኛው ምስራቅ ሀገራት የነዳጅ ዝውውራቸው ብቻ ሳይሆን ማምረቻዎቻቸው ከጥቅም ውጭ ተደርጓል። ስቴፋኒ ቤከር ከጓደኞቿ ጋር በዘንባባ ቅርጽ በተሰራው ሰው ሰራሽ ደሴት ላይ ከሚገኙ ቅንጡ ሆቴሎችና የባህር ዳርቻ መዝናኛዎች አንዱ በሆነው በፓልም ጁሜራ በሚገኝ የመዝናኛ ስፍራ የልደት በዓሏን እያከበረች፣ ነገር ግን እርሷና ጓደኞቿ ወደ ሌላ በአቅራቢያ ወደሚገኝ ቦታ ለመሄድ ወደ ውጭ ሲወጡ ጥርት ባለው የዱባይ ሌሊት ሰማይ ላይ ያልተለመደ ነገር ተመልክቷል። ከጥቂት ደቂቃዎች በኋላ እርሷና ጓደኞቿ ከቆሙበት ማዶ መንገድ ተሻግሮ የሚገኘው ፌርሞንት ሆቴል የድሮን ጥቃት ደርሶበት ስብርባሪዎቹ ከባለ 5 ኮከብ ሆቴል ላይ መውደቅ ጀመሩ። ሁላችንም ፈርተን ነበር ትላለች። እንደዚህ አይነት ነገር ማየት ያልተጠበቀ ነበር። ከ1 ዓመት በፊት ወደ ከተማዋ የመጣችው ብሪታናዊቷ የሪል ስቴት አማካሪ ስቴፈን ቤከር ዱባይን ሁል ጊዜ በቀጠናው ውስጥ ካሉ እጅግ አስተማማኝ ቦታዎች አንዱ አድርጋ ትመለከት እንደነበር ትናገር። ሆኖም ከኢራን ግጭት ጋር በተያያዘ ለ2 ሳምንታት የሚሳኤልና የድሮን ጥቃት ከተፈጸመባት በኋላም ለቆ የመሄድ ምንም እቅድ እንደሌላት ትናገራለች። ሁኔታው የተያዘበት መንገድ የበለጠ ደህንነት እንዲሰማኝ አድርጓል። ከተማዋ ለ10 ዓመታት ሰላሙ በሚዋዥቀው ቀጠና ውስጥ የመረጋጋትና የደህንነት ተምሳሌት ሆና ትታያለች። ሰማይን ለመቧጠጥ የሚጥሩ ጠራሩ መስታወት የደረሱበት ህንፃዎች ከቀረጥ ነጻ የሆነ ደሞዟና ለግል ደህንነቷ ያላት መልካም ስም በመካከለኛው ምስራቅ እያደገ የመጣ የንግድና የቱሪዝም ማዕከል እንድትሆን አድርጓታል። ይህም በመላው ዓለም የሚገኙ ምሁራን ሆኑ ወዛደሮች ማቄን ጨርቄን ሳይሉ መጥተው የተሻለ ህይወት ለመገንባት የሚፍጨረጨሩባት ከተማ አድርጓት። በቅርብ ዓመታት ውስጥ ግጭቶች አብዛኛውን የቀጠናውን ክፍል መልኩን ቀይሮታል። ነገር ግን ዱባይ በአብዛኛው አልተነካችም። ያ ደግሞ አሁን ፈተና ውስጥ ወድቋል። የተባበሩት አረብ ኤሚሬትስ ባለስልጣናት እንደገለጹት የኢራን ጥቃቶች ከጀመሩበት ጊዜ አንስቶ ወደ አገሪቱ 285 የባላስቲክ ሚሳይሎች፣ 15 የክሩዝ ሚሳይሎችና 1567 ድሮኖችን መተኮሳቸውና የአገሪቱ መከላከያ ከ90 በመቶ በላይ የሚሆኑት መክሸፉን ተናግረዋል። ነገር ግን አንዳንድ ስብርባሪዎች በዱባይ የተለያዩ አካባቢዎች ላይ ወድቀዋል። ከነዚህም ውስጥ ዋና ዋና የመኖሪያ አካባቢዎችና ከከተማ አየር ማረፊያ በቅርብ ርቀት የወደቁ ይገኙበት። በበየነ መረብ ላይ የተለቀቁ ምስሎች ረጃጅም የመኖሪያ ህንፃዎች፣ ቅንጡ ሆቴሎችና አውሮፕላን ማረፊያ ላይ የወደቁ ስብርባሪዎችን አሳይተዋል። እስካሁን ድረስ በተባበሩት አረብ ኤሚሬትስ 6 ሰዎች ሲሞቱ 141 ሰዎች ደግሞ ቆስለዋል ሲሉ የሀገሪቱ ባለስልጣናት ተናግረዋል። የቻይና ወረራና አዲሱ የዓለም ቅርስ። ቻይና ሁኔታውን ለኔ ተመቸኝ እያለች ይመስላል። በ26 የጦር ጀቶችና በ7 የጦር መርከቦች ታይዋንን ከባለች። ይህ ቻይና ለዓመታት ስትጠብቀው የነበረውን ውድ ጊዜ ያገኘች ይመስላል። በታይዋን ጉዳይ እጄን አስገባለሁ ስትል የነበረችው አሜሪካ ራሷ በጀመረችው ጦርነት ተወጥራለች። ታይዋን ቻይና ብትወር አሜሪካ አቤት አትልም። ከኢራን ጋር ባለችበት ብቻ ሳይሆን ከዩክሬን ጋር ያልጨረሰችው ጦርነት በመኖሩ ከቻይናም ከሩሲያም ከኢራንም ከሰሜን ኮሪያም በተመሳሳይ ጊዜ መፋለም ስለማትፈልግ አሜሪካ ጀመረቻቸው እሳቶች ዓለም ከጦርነቱ ማግስት ለአዲስ ካርታ የሚከሰት ይመስላል። መካከለኛው ምስራቅ ላይ የተለኮሰው ጦርነት ትልልቆቹ ሀገራት ትንንሾቹን መሰልቀጥ ፍላጎት እያሳዩ ነው። በዚህም ኢራንን ጨምሮ ሌሎችም ወደ ግዛት ማካለል ጦርነት ጭምር ሊያልፉ ይችላል። ዩክሬን ከጠበቀችው በላይ ግዛቷን ልታስረክብ፣ ሩሲያም ከጠየቀችው በላይ መሬትን የምታገኝበት እድል የኢራን ጦርነት ይዞላት የመጣ ይመስላል። ቻይና በዚሁ ቀጥላ ጦርነቱ የሚከፈት ከሆነ ዩክሬን በአውሮፓ እርዳታ የምትዋጋበት ሁኔታ አብቅቶ
ዘለንስኪ ሸሽቶ ጦርነቱ ሊያከትም ይችላል። ሰሜን ኮሪያም ወደ ደቡብ ኮሪያ የመንቀሳቀስ ፍላጎት ብታሳይ ሀይ የሚላት እንደ ባለፈው ጊዜ አሜሪካና እስራኤል ኢራን ላይ የጀመሩት ጥቃት በ2 ሳምንታት ለማጠናቀቅ የታሰበ ቢሆንም እንደታሰበው በአጭር ጊዜ የመቋጨት እድሉ የመከነ ይመስላል። ይህንን የምንለው ኢራንም ቻይናም ሩሲያም በደቡብ ኮሪያም ውሳጣዊ አቅማቸውን በማደራጀት ከነበሩበት ደካማ የጦር መሳሪያ አቅም ረዥም ጊዜ ሊዋጉበት ወደሚችል ራስ ሰራሽ የጦር ሁኔታ ስለተሸጋገሩ ነው። ያለፉት 50 ዓመታት ለአውሮፓ የእረፍት ጊዜ የነበረ ሲሆን ለእነዚህ ሀገራት ግን የቤት ስራቸውን የሰሩበት የእንቅልፍ አልባ ዘመን ነበር እና ከጦርነት ማግስት ዓለም በአዲስ ካርታና በአዳዲስ ሀያላን የማየት እድላችን ይሰፋል። ለዛሬው የያዝነው መረጃን በዚህ እንቋጭ። ኢትዮ ጥበብ ሚዲያን ሼር፣ ሰብስክራይብ በማድረግ ይወዳጁ። ጤና ይስጥልን።